በተለይ ከተወሰኑ ጊዜያት ወዲህ በኢቢኤስ ቴሌቪዥን ላይ የምናያቸው አንዳንድ ፕሮግራሞች በእረፍት ቀናት የሚታዩና ሁሉንም የማህበረሰብ ክፍል እንደማሳተፋቸው መጠን ተገቢው ጥናትና ጥንቃቄ ተደርጎባቸው መሆኑ አጠያቂ የሆኑ ነው። ሰላም የዚህ ቻናል ተከታታዮች እንደምን አላችሁ? ቁም ነገር ለማየት ዩቲዩብ ላይ የምትመጡ ብቻ ሰብስክራይብ አድርጋችሁ ጀምሩ። ባሳለፍነው የህዳር ወር 2018 ዓ.ም በተላለፈው የኢቢኤስ ቴሌቪዥን ፕሮግራም ቅዳሜ ከሰዓት በተሰኘው መርሃ ግብር ላይ ያዩት ፕሮግራም ለዚህ ቪዲዮ መነሻ ሆኖኛል። በወቅቱ ፕሮግራሙን ታዝቤ ያልፍ የነበረ ቢሆንም በቀጣይ ሳምንታት የተለያዩ እናቶች ከዚህ ጋር በተያያዘ በልጆቻቸው ላይ ያሉትን ለውጥ ያጋሩኝ በመሆኑ እኔም ትዝብቴን ላጋራችሁ ወደድኩ። ይኸውም አንድ የፕሮግራሙ አዘጋጅ በአንድ ስፍራ ተገኝቶ የብስጭትና የንዴትን ስሜት ለመወጣት የተዘጋጀ እንደሆነ በተገለጸ ክፍል ውስጥ አገልግሎት አይሰጡም የተባሉ ቴሌቪዥኖችና እቃዎችን በሰውነት እና የፊት መከላከያ አልባሳት በመልበስ በከፍተኛ እልህ እየተናነቀው እንዲሁም አሉታዊ ስሜቶችን እያወጣና እየተወራጨ ታላቅ ድምፅ እየጮኸ በመዶሻ እየሰባበረ ይታያል። በተጨማሪ ከዚሁ ጋር በተያያዘ የተለያዩ አሉታዊ ቃላትን እንደ ጭንቀት፣ ክህደት፣ ሐዘን፣ ድብርት፣ መከዳት የመሳሰሉ ተስፋ አስቆራጭ ቃላትን በዚሁ ንዴት ለመውጣት ተብሎ የተዘጋጀው ጸለምተኛ ድባብ ባለው ክፍል ውስጥ ግድግዳ ላይ ሲጽፍ ይታያል። በመሆኑ በዚህ ጊዜ ሰዎች የሚያጋጥሟቸውን ገንቢ ያልሆኑ ስሜቶች ተቆጣጥረው እንዴት መግዛት እንደሚችሉ የሚያግዙ የኢሞሽናል ኢንተለጀንስ ትምህርቶችና በተለያዩ የግል እድገት ወይም ፐርሰናል ዲቨሎፕመንት ስልጠናዎች ትምህርት መልክ እየተሰጡ የሚያጋጥሙንን የስሜት ለውጦች በብልሃት መግዛት እንድንችል በስፋት እየተሰራ ባለበት ወቅት የተጠቀሱትን አይነት ኔጌቲቭ ኢነርጂ ወይም ክፉ ስሜቶችን የሚያጋቡ ቃላት በመጠቀም ገንቢ ያልሆኑ ስሜቶችን ማጋባት ተገቢ አይሆንም። በተለይ ደግሞ ፕሮግራሙ በእረፍት ቀናት የሚተላለፍ በመሆኑና በዕለተ እሁድ ልጆች ምን ይላሉ የሚለውን የራሱን የጣቢያን ፕሮግራም ለመታደብ የሚጠባበቁ ህጻናት ቅዳሜም ጭምር የጣቢያን ፕሮግራሞች የሚያዩበት አጋጣሚ ያለ በመሆኑ ያለምንም ማመዛዘን ይህንኑ ተግባር እንደሚፈጽሙ የሚጠበቅ ይሆናል። ለመፈጸም የሞከሩ ህጻናትም እንዳሉ ሰምቻለሁ። በተጨማሪም በአዋቂዎች ላይም ቢሆን የሚያመጣው ተጽዕኖ ቀላል ባለመሆኑ መሰል ፕሮግራሞች እጅግ ሊታሰቡባቸው ይገባል እላለሁ። በሌላ ቪዲዮ እንዴት ኢሞሽናል ኢንተለጀንስ ወይም በአማርኛ በስሜታዊ እውቀትን ራስን፣ ሌሎችን ስሜት በመረዳት እና በትክክለኛ መንገድ በመንቀሳቀስ ማህበራዊ ግንኙነትን ማስተካከል እንደሚቻል ቪዲዮ የሚሰራላችሁ ይሆናል። እናንተስ በጉዳዩ ዙሪያ ምን አስተያየት አላችሁ? ሀሳባችሁን በኮሜንት ሴክሽን አሳውቁኝ። ቻናሉን ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ እንድታደርጉ ጠይቃለሁ። ሰብስክራይብ ብታደርጉ ቀድሞ የተሰሩ ስራዎች ይደርሷችኋል። በቀጣይም የምለቃቸው ቪዲዮዎች የሚደርሷችሁ ይሆናል። ሻሎም።